ሰላም ወዳጆቼ ዛሬ የተባረኩበትን እግዚአብሔርን ቃል ሊያጋራ መጥቻለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። እግዚአብሔር ቃል ኤርሚያስን እንደዚህ ያለኝ፣ ኤርሚያስ ሆይ አለኝ፣ ወደ ሸክላ ሰሪ ጋር ውረድ አለኝ። ኤርሚያስም እሺ ብሎ ሸክላ ሰሪ ጋር ወረደ። ከወረደ በኋላ ሸክላ ሰሪው እንዴት እንደሚሰራ አየሁበት። ካያ በኋላ እግዚአብሔር እዛ ሄድ ቃልን አሰማለሁ ካለ በኋላ እዛ ሸክላ ሰሪ ያለበት ላይ ኤርሚያስ ሄደ። ከሄደ በኋላ እግዚአብሔር ለኤርሚያስ እንዲህ ብሎ ነገረኝ። አየኸውኛል? አዎ አለኝ። ካለ በኋላ እንደዚህ አለ፣ ሸክላው ሰሪው ከሰራይ በኋላ ሸክላው ቢበላሽ እንኳ እንደገናው መልሶ እንደሚሰራ እንዲሁ አለ። ለእስራኤላውያንን የተበላሸባቸው ነገር ካለ እንደገና እኔ አስተካክላለሁ። ስማ ለእስራኤል እንዲህ ብለህ ተናገር አለኝ። አንድ ነገር እላችኋለሁ፣ ዛሬ በህይወታችሁ ውስጥ ላይ ብዙ ነገር መጥቶ የተበላሸባችሁ፣ ራያችሁ የተበላሸባችሁ፣ ትዳራችሁ የተበላሸባችሁ፣ ጤናችሁ የተበላሸባችሁ፣ ስራችሁ የተበላሸባችሁ፣ በብዙ ሁኔታ ውስጥ ላይ በዚች ዓለም ላይ ኖራችሁ እየተጨነቃችሁ ያላችሁ ሰዎች ዛሬ ቢበላሹ እንኳ አንድ አዋጅ ሊያውጅ፣ ዛሬ ቢበላሽ ነገ አይበላሽም። ዛሬ ብትጨነቅ ነገ አትጨነቅም። ዛሬ ብትቸገር ነገ አትቸገርም። ጌታ ኢየሱስ ተናገራለኝ። ሸክላው ሰሪ ሸክላይ ከጠፋ ወይም ቢበላሽ እንደገና እንደሚሰራ የተበላሸውን ነገር እግዚአብሔር ያስተካክላል። የጠፋባችሁ ነገር እግዚአብሔር ያስተካክላል። በጌታ በኢየሱስ ስም በህመም ውስጥ ላይ ያላችሁ፣ በችግር ውስጥ ላይ ያላችሁ፣ በስቃይ ውስጥ ላይ ያላችሁ፣ ብዙ ነገር ተበላሽቷል ብላችሁ የተሰቃያችሁ ያላችሁ ሰዎች በኢየሱስ ስም ነገሮቻችሁ ከበሽታ እንድትፈወሱ፣ ከጥያቄ እንዲመለስ፣ ነገሮቹ እንዲስተካከል በጌታ በኢየሱስ ስም ጸለይኩት። በኢየሱስ ስም ጸለይኩት። ይህንን ድምጽ የሚሰሙ ሰዎች ላይ የእግዚአብሔር እጅ ይምጣ፣ የእግዚአብሔር ኃይል ይምጣ፣ የእግዚአብሔር እጅ ይምጣ። እናገራለሁ በጌታ በኢየሱስ ስም እያልኩ ነው። ኢየሱስን ስም እየጠራውኩ ነው። ስማ፣ በሽታ ይታዘዛል። ጭንቀት ከላያችሁ ይሄዳል። ችግራችሁ ይሄዳል። እግዚአብሔር ጩኸታችሁን ሰምቷል። የዛሬው ነገር ቢበላሽ የነገ ህይወት አይበላሽም። የዛሬ ሁኔታ ቢበላሽም ቢጨልምም ነገ አይጨልምም፣ ነገ አይበላሽም። እግዚአብሔር አዲስ አድራጊ በህይወቴ ላይ አዲስ ነገር ያደርጋል። በኢየሱስ ስም አዲስ ሆኗል። አሜን።